السلام عليكم ورحمة الله وبركاته ود يتكبراችሁ ወንድሞቼና እህቶቼ በያላችሁበት እንደምን አላችሁልኝ ዛሬ በጣም ለየት ያለ ፕሮግራም ይዤላችሁ ነው የቀረብኩት ይህ ፕሮግራም ሙሉኩ ኒል ወይም የአባይ ንጉሶች ተከታታይ የሆነው አንዱ ፕሮግራም ነው በዚህ ፕሮግራም ዛሬ የማቀርብላችሁ ለየት ያለው ነገር ከመናገሬ በፊት ብዙ ሰው እንዲገባ ስለምፈልግ ብዙ ወንድሞችና እህቶችን መጋበዛችሁን ቀጥሉ ከዛ በኋላ እናወራለን በነገራችን ላይ ያለሁት እዚህ ደስ የሚል መናፈሻ ላይ ይህን ፕሮግራም ለመስራት ግዴታ ውሃ ያስፈልገናል ስለ አባይ ጉዳይ ስለምናወራ ውሃ ያለበት ቦታ ካልመረጥክ ተብዬ ውሃ ያለበት ቦታ ነው የመረጥነው እዚህ ጋር የምታዩቸው በጣም ውድ የሆኑ ወንድሞች አሉ አብረውኝ እየመጡ ነው ስለዚህ እስኪ ለምን ተገናኘን ምንድነው ያሰብነው ዛሬ አንድ ቁም ነገር ይዘንላችሁ ቀርበናል ሁላችንም በደንብ እንወያያለን ደከማችሁ እንዴ ሰዎች አልደከመንም ድካም የለም እንዳልደከማቸው ነው ገምተው እዚህ ጋር አንዲት ማረፊያ ነገር ፈልገን ቁጭ ብለን እንድንጫወት ነው የፈለግነው በተቻለ መጠን ብዙ ወንድሞች እህቶችን ጋብዙልን ከዛ ፕሮግራማችንን እንጀምራለን ሼር በደንብ እዚህ ከኋላ ላይክ ሰብስክራይብ ይላል አለባቸው አስተዋውቁ እስከዛ አንተነ አለባቸው አንተነ በላቸው ሶሪ በላቸው አለ እዛጋ ማን ያለው አዚዝ አለ ወንደሰን ዛሬ እንደዚህ በዛ ብለን የመጣ ነው እዚች ጋር አሪፍ ወንበር ይታየኛል ምን ይመስላችኋል እዚህ ጋር ብንቀመጥ በቃ እዚህ ጋር ብንቀመጥ ደስ ይለኛል ቁጭ በሉ በመጀመሪያ እዚህ ጋር ያሉትን ወንድሞቼን ላስተዋውቃችሁ ራሱን ያስተዋውቅልኝ ፊትን ትንሽ ከፈት አድርጋ አሳያችሁ በኋላ ሌላ ሰው እንዳይመጣ ችግር የለም ኦኬ እኔ ስሜ አዚዝ ሲራጅ ይባላል ዋሽንግተን ዲሲ አካባቢ ነው የምኖረው ኦኬ እዛ ጋር የቆሙት ሰው እኔ ደግሞ ወንዱ ኃይሉ ይባላልኝ ያው እዚህ የቨርጂኒያ ነው ኦኬ እኔ በላቸው ወልደማርያም ሀረር ባላለው ቨርጂኒያ ነው የምኖረው ኦኬ ድምጻችሁን ከፍ አድርጉት በደንብ እንዲሰማችሁ እነሱ አንዳንድ ዛሬ የዋና የተገናኘንበት ወንድሞቼ እህቶቼ ዛሬ በዋናነት የተገናኘንበት ፕሮግራም እንዳልኳችሁ ከአባያችን ጋር በተያያዘ የሀገራችን በአሁኑ ሰዓት ከተያያዘችው የድህነትን የመዋጋት እና የእድገት መንገዶች ከሆኑት አንደኛውና ትልቁ የአባይ ጉዳይ ነው በዚህ ላይ በጣም ሁላችንም በሚባል ደረጃ የምንስማማበት ጉዳይ ነው ነገር ግን ትልቁ ጥያቄ ያለው ለዚህ ለተስማማንበት ለትልቁ የልማት ቦታ ምን ያደረግን ነው የፖዚቲቭ የሆነ አንድ ልናሳርፈው ምን ፈልገው የሆነ የጣልነው አሻራ ምን አለ የሚል ነው ባለፈው ታስታውሱ ከሆነ ትንሽ ጠቆም አድርጊያችሁ ነበር ለምን በተለያየ ባለንበት በማህበር ደረጃ በመስጂድ በቤተክርስቲያን በተለያዩ ቦታዎች ላይ ያሉን ማህበራቶችን አስተባብረን ይህንን የአባይ ግድብ ወደፊት ለማስኬድ እና በተባለው ጊዜ በ2015 ሪባኑን ለመቁረጥ ሁላችንም እንድንችል ገንዘብ በጣም ያስፈልጋል በዚህ ጉዳይ ላይ ፕሮጀክቱን ለመግፋት ስለዚህ
ሁላችንም ባለን አቅም በዚህ ጉዳይ ላይ መሳተፍ አለብን የሚል ሐሳብ አቅርቤም ነበረ እንደዚሁም ሁላችሁም ሼር ታደርጉኝ ነበረ እዚህ ጋር ወንድሜ በላቸው በጣም ቅርብ የሆነ ጎረቤቴ ነው በተለያዩ ሁኔታዎች እንገናኛለን በበዓላት ሲጠራኛል ኔጋ ጠራዋለው እንገናኛለን በተለያዩ ሁኔታዎች ሲገባ ሲወጣ ስንሄድ ምናምንና በአጋጣሚ መጥቶ አንድ ማህበር አለን እና ይሄን ማህበር ትንሽ ሰብሰብ ብለን በአባይ ጉዳይ ላይ የምትሰራውንም ነገር ያያየን ስለሆነ እንዲሁ ለመርዳት ያህል በአቅማችን ባለችን ትንሽ ስብስብ የሆነ ያህል ብር አዘጋጅተናልና እሱን ልናስረክብ እንፈልጋለን ለኢትዮጵያ ብለውኝ እነሆ ዛሬ ከኔ ጋር ተገናኝተዋል በመጀመሪያ ትንሽ ስለ ማህበሩ ስለ አጀማመራቸው እንደዚህ አይነት ስብስብ እንዴት ጀመሩ ምናምን የተወሰነ ነገሮች ይነግሩንና ከዛ በኋላ ወደ ገንዘቡ ይዘውት እንደሄዱ ያው ይዤ ገንዘቡን ተረካክበን ይሄዳሉ እስኪ ለማንኛውም ወደ ድርጅቱን ጀስት ማለት ማህበሩን ወይም አብረው የሚገናኙበት ማህበር ምንድነው እንዴት እንደዚህ አሰቡ ምናምን የሚለውን ከራሳቸው በተራ እንሰማለን ከወንድሜ አዚዝ እንጀምር ኦኬ thank you መጀመሪያ ወደ ማህበሩ ወይ ለሞስለኛ ወደኛ ከመግባታችን በፊት እንደነው መናገር የምፈልገው ነገር ቢኖር ይሄንን የአባይን ጉዳይ ሁላችንም የምናውቀው ነገር ነው የሀገራችን ጉዳይ ነው አባቶቻችንም እኛም ቤተሰብም ሁላችንም የምንመኘው ትልቅ ነገር ነው ያንን ነገር እንደገና ደግሞ የማድረግ እዛ ላይ ለሚደረገው ፕሮጀክት የማውጣት ያለ ማውጣት የእያንዳንዳችን በኢትዮጵያዊነታችን የሚጠበቅ ጉዳይ ነውና ይሄንን ነገር በየግላችን በየምናም ብዙዎቻችን ብዙ ነገር እናደርጋለን ግን ደግሞ እቺን በዚህ አጋጣሚ ሲባል ደግሞ ጓደኛ ማቾች አንድ ወቅት ተሰባስበን ባለንበት ጊዜ እስቲችን ደም በግል እናደርጋለን በጋራ ደግሞ ሲያናረግን በሚል ወንድሜ በላቸው ሐሳቡን አንስቶ እንደዛማ ከሆነ ደስተኛ ነን ብለን ነው ያደረግነውና በዚህ አጋጣሚ በእውነቱ እናንተን በአማርኛ ተናጋሪውና በአረብኛ ተናጋሪው መሃል ያለውን ጋፕ ብሪጅ ለማድረግ የምታደርጉት ጥረት ያደረጋችሁትም ጥረት በእውነቱ እጅግ የሚያስደስት ነገር ነው እንደገና ደግሞ ሰክሰስፉል እንዲሆን ካደረጉት ነገሮች አንዱ ነው ብዬ ነው ማምነውና መጀመሪያ ስለራሳችን ከማውራታችን በፊት እናንተን ለማመስገን ነው ያው ኦኬ አዚዝ ትንሽ ማህበሩ ጀስም አለው ዝብላችሁ ብትነግሩን ወይ አንዳችሁ ኦኬ በላችሁ ኦኬ በጣም አመሰግናለሁ እኔ በላቸው ነኝ በድጋሚ እዚሁ ቨርጂኒያ ምኖርና ማህበራችን የኬንያ ማህበር መጀመሪያኛ መሰረቱ ከኬንያ የነበርን ጓደኛሞች እዚህ አሜሪካ ላይ ተሰባስበን እንግዲህ ላስት ኦቨር 20 years ማለት ነው እንገናኛለን በመናደርገው መገናኘት ብዙ መልካም ነገር እናደርጋለን የቆየ መሰባሰብ ስለሆነ ማለት ነው እና ባጭሩ የኬንያ ልጆች እንላለን እንጂ ከኛ ጋር አሁን ማህበርተኛ ሆነው ኬንያ ግን ያልነበሩ የኛን መሰባሰብና መልካም ነገር አይተው ለምሳሌ እዚህ ከጎኔ አንተነና ወንድዬ ከኔ በኋላ ያለው ኬንያም ያልነበሩ ናቸው ግን የኛን ማህበር ወይን መሰባሰብ ወይን በጎ ነገር አይተው የኛ ማህበር አባል ሆነ ይሄው እንግዲህ ለአመታት አንድ ላይ ሆነን የምናደርገው ማንኛውንም መልካም ነገር ብዙ ነገር ነው የምናደርግ ያለነው አንዳንድ ጊዜም ይወራም አለ ማይወራም አለና አሁን ግን የተገናኘነው ምንድነው ሐሳብ መጣ በመጀመሪያ ከሁሉ ነገር በፊት ግን ኡስታዝ ጀማልን በጣም እናመሰግናለን ይሄንን ነገር የአባይን ጉዳይ ትልቅ ቦታ አሲዞ በማስተርጎም ብዙ ነገርኛ መቼም ብዙ አረብኛ መናገር የማንችል ኢትዮጵያኖች ብዙ ነገር እንድናውቅ እንድንረዳ አድርጎ ቀን ከሌት እየሰራ ያለ ትልቅ ኢትዮጵያዊ ነው በጣም ነው እኔ መቼም በማህበራችን በኢትዮጵያ ህዝብም ስም ማመሰግነው ትልቅ ስራ እየሰራ ነው ያለው እሱ በጣም እናመሰግናለን ሌላው እኛም ምን እናድርግ ብዙ ስንሰማም እዚህ ብንኖርም ኢትዮጵያ ያለው ነገር ብዙ ነገር እንሰማለን ጫማ ጠራጊ
ሎተሪ የሚያዞሩ ችግረኛ የሆኑ እናቶች በጀርባቸው ላይ እንጨት ተሸክመው የሚሄዱ ሁላ በአባይ ላይ ብዙ ነገር ስራ እየሰሩ በመሆናቸው ብዙ እንሰማለን። ግን ሁላችንም በየግላችን የምናደርገውን እናደርጋለን። ግን ይህንን ነገር እኛስ አንድ ይሄ ስብስብ አለን፣ ሌላም ያደረግነው ብዙ ነገር አለ። አሁንስ ምን እናድርግ በሚለው ተነሳስተን ተነጋግረን ተወያይተን አቅማችን የሚችለውን ትንሽዬ ነገር እኛም ለአባይ በአባይ ላይ በሚደረገው በዚህ ኮንስትራክሽን ስራ ላይ እኛም የበኩላችንን አድርገን እኔም በኢትዮጵያ በሚደረገው የአባይ ግንባታ ላይ እኔም አስተዋጽኦ አድርጌያለሁ የሚለውን ነገር ከዚሁ በመነሳት ትልቅ ነገር ወደፊትም ቢሆን የማይረሳ ነገር ስለሆነ ይሄን ነገር እንግዲህ ሌላውም ተነሳስቶ ግሩፕም ይሁን ጓደኛሞችም ይሁን ጎረቤትም ይሁን እንደዚሁ እየተነሳሳ መልካም ነገር ብናደርግ አገራችንን ወደፊት አንድ እርምጃ የምናራምድበት ነገር ይሆናል ማለት ነው። እንግዲህ ስለአዳመጣችሁኝ አመሰግናለሁ። ኦኬ በጣም ነው ማመሰግነው። ቀጣይ እስኪ ወንድሜ ስም ጋር ጀምሮ ማለት ነው። እሺ በቅድሚያ እድሉን ስላገኘው በጣም አመሰግናለሁ። ስሜ አንተነህ ጌታቸው እባላለሁ። በዚሁ በሰሜን አሜሪካ በዋሽንግተን ዲሲ አካባቢ ነው የምኖረው። በእውነቱ ለዛሬ ለዚህ ለተቀደሰ ዓላማ እዚህ ቦታ ላይ መጥቼ ይሄንን ነገር ከጓደኞቼ ጋራ እንድሳተፍ ላደረከን ላንተም በጣም ትልቅ ምስጋና አቀርብላለሁ። ምክንያቱም ይሄ ነገር እኛ ሾአፕ ልናደርግ ፈልገን ሳይሆን ሌሎችን እንደዚሁ በትንንሹ በትልልቁ ያሉትም የቻሉትን ያህል ለሀገራቸው በቅርቡ የምናስታውሰው ግድቡ የኛ ነው የሚለውን ሙዚቃ እንደሰማ ነው ይሄ ግድብ የኔ ነው በሚለው ዓላማ ወንድማችን በላቸው ማህበሩን አስተባብሮ ማህበሩ ይሄንን ገንዘብ እንዲሰጥና ማህበሩ አባላት በሙሉ በአንድም እሺ ብለው እቺን በዚህ አስከፊ ሰዓት ሁላችንም በአሁኑ ሰዓት ያለንበትን ደረጃ እናውቃለን። ምንም በአሜሪካ ብንኖርም ነገር ግን ከኛ ያ ይበልጥብናል፣ ሀገራችን ያለው ችግር ይበልጣል በማለት ይሄንን ነገር ለማድረግ ችለናል። በእውነት ይሄ ትልቅ ነገር ሆኖ ሳይሆን ማህበሩ በሀሳብ የሚቆምም አይደለም፣ ወደፊትም የሚቀጥል ነው። በሀሳብ ደረጃ የተነሳና ለጊዜው ተብሎ ይሄንን ነገር ያደረግነው እኛ የዚህ ማህበር አባል ሲሆን እኔ ለ20 ዓመት ከነዚህ ወንድሞቼ ጋር ቆይቻለሁ። ግን የሚሰሩት ስራ ሁሌ ስለሚያስደስተኝ በለቅሶም በሀዘንም በደስታም በሁሉም ነገር በሰርጉም በምኑም የቻሉትን ያሉ ትልቅ ማህበር ሆኖ ሳይሆን የተወሰነ ጓደኛሞች ማህበር ስለሆነ የሚሰራው ስራ በጣም ያስደስታል። ይሄንንም ደግሞ ከልብ ሲያደርጉትና ሳደርግ በግሌ የተሰማኝን ደስታ ልገልጽ እፈልጋለሁ። አመሰግናለሁ። ሌላው እንደዚሁ ዛሬ ከማህበሩ ወንድሞችና እህቶች መካከል ብዙዎቹ ያው በዚህ ፕሮግራም ላይ ሁላቸውንም ብናገኛቸው ደስ ይለን ነበረ። ግን የተወሰኑትና ሌሎቹም እህቶችም የመሳሰሉት እንደ የተወሰናችሁት ከተናገራችሁልን ይበቃል። እኛ ዋናው የምንፈልገው መልእክቱን እንጂ በዚህ ላይ እንዲያረግን ብለን መናገሩም በጣም ማለት በዚህ መልኩ እንዲሰፋ አልፈለጉም። ይሄም አንዱ የኢትዮጵያዊነት አንዱ ጥሩ ነገር ነው። ደብቀን ነው የምንሰጠው። ይሄ ትልቅ ነገር ነው። ግን ይህንን ፕሮግራም እንደተባለው ቅድም የፈለግነው ዋናው በተለያዩ ቦታዎች ላይ በተለያዩ ሁኔታዎች የተለያዩ ማህበራቶች ይቋቋማሉ። ማህበራቶች አሉ፣ ተደስተው በልተው ጠጥተው የሚለያዩ አሉ። ግን ከዛ ከማህበሩ ጀርባስ አንዳንድ ቁም ነገሮች ይሰሩበታል ወይ ሲባል የሚሰሩ አሉ፣ ማይሰሩ አሉ። ስለዚህ ለማይሰሩት እንደዚህ ማድረግ ይቻላል የሚለውን መልእክት ለማስተላለፍ ነው ዋና የተፈለገው። ስለዚህ ወንድሜ ወንደሰን ደግሞ እስኪ ስለ ማህበሩን መቼ እንደተቀላቀለና እንደዚሁም ደግሞ በዚህ ጉዳይ ላይ የተሰማውን ነገር እሱም ይነግረናል ማለት ነው። እሺ ስሜ ወንዱ ኃይሉ እባላለሁኝ። እኔም እዚሁ በዋሽንግተን ዲሲ አካባቢ ነዋሪ ነኝ። ይሄ ማህበራችን ስሙ ኬንያ ማህበር ይባላል። የኬንያ ማህበር እኔ ከኬንያ የመጣው አይደለሁም፣ ግን የኬንያ ማህበርን የመሰረቱት ከኬንያ የመጡ ልጆች ናቸው።
ቀደም ሲባል ተጠቅሷል በጣም ቆንጆ በጣም ጥሩ ማህበር ነው ማህበሩ ኢትዮጵያን ይወክላል ማለት ይቻላል ከያንዳንዱ የኢትዮጵያ ክፍል የመጡ ልጆች ናቸው ያሉበት በጾታ በሃይማኖት በዩኔሚት በሁሉም አይነት የተለያዩ አይነት ሰዎች ናቸው ግን ይሄ ማህበር እኔ የተወሰነ ጊዜ በተለያየ ጥሪ ውስጥ ስጠራ ስመጣ ሳየው በጣም አፕሪሺየት ያደረኩት ማህበር ነበር ምክንያቱም ኢትዮጵያን የሚወክል ነው ሁላችንም ኢትዮጵያ የምንላትን የሚወክል አይነት ማህበር ነው እና ስንገናኝ ሁሉ ጊዜም ስለ ኢትዮጵያ እናወራለን በዚህ አጋጣሚ ደግሞ ይሄ የአባይ ጉዳይ ሲመጣ የዚህ ዩቲዩብ ተከታታይ ነበርን ሁላችንም በጣም ብዙ ነገር እንሰማለን ቋንቋውን አንሰማም የወንድማችን በጣም ብዙ ነገሮችን እንድንማር አድርጎናል በጣም ተደስተናል በጣም እናየው ነበርና ያው ወደፊትም ሊደገፍ የሚገባ ልጅ ነው በጣም ጥሩ ኢትዮጵያውያኖች አሉን ብለን ከምንላቸው አንዱ ጥሩ የሆነ ፖዚቲቭ የሆነ ነገሮችን እንዲሆኑ አገሪቷ እንድትረዳ እንድንራመድ እንድናወራ ብቻ ሳይሆን ያለንን ትንሽ ነገር እንድናደርግ አስተዋጽኦ አለው በጣም ትልቅ አስተዋጽኦ አለው እና የማህበራችን መሪ ደግሞ አቶ በላይ ናቸው አቶ በላይ ወንድሜ እሱ ደግሞ እንደዚሁ ከሱ ጋር ባለው የቅርብ ግንኙነት ይሄንን ነገር እንድንገናኝና በዚህ አጋጣሚ እኛ የምናደርገው ነገር እኛ ኢትዮጵያዊነት አለን ኢትዮጵያን እንወዳለን የምንል ሰዎች እስቲ ምን እናድርግ የሚለውን እስቲ እንጀምር ነው እንጂ በርግጥ ይሄን አድርገን ጨረስን ማለት አይደለም ግን ስንጀምር ሌሎቹንም ሰዎች በዚህ ውስጥ እንዲካተቱ ከኛ ጋር አጋር የሚሆኑ በበጎነት በልዩነት ሳይሆን በበጎነት የምንለው ነገር እንደው በጥቂቱ እንጀምረውና ሌሎችን ብዙ ሰዎችን አጋር እናመጣለን መለወጥ እንችላለን እናድጋለን የሚባለው ነገር መድረስ እንችላለን የሚል እምነት ስላለን ነውና እዚህ ጋር ያደረስነው በጣም ነው የማመሰግነው ይሄንን ፕሮግራም እኛም እንግዲህ ወደፊት እንቀጥላለን Thank you በጣም ወንድዬ ሌላው እዚህ ጋር ማለት ምፈልገው ነገር ሁላችንም እዚህ ጋር ወንድሞች ባሉበት በነገራችን ላይ በጣም ሼር አድርጓት ይህችን ነገር ብዙ ወንድሞችና እህቶች እንደ ምሳሌነት ሊማሩበት ይገባል ብዬ የማስበው ፕሮግራም ነው እንግዲህ የኬንያ የተባለው ከኬንያ ከኢትዮጵያ ወደ ሌላው የተለያዩ ዩሮፕም ሆነ አሜሪካ ለመሄድ አንዳንድ ወንድሞችና እህቶቻችን በኬንያ በኩል ያልፋሉ ከነሱ ውስጥ ብዙዎች በሚባሉ ደረጃ ያሉት ከኬንያ አካባቢ በኩል የመጡ ወንድሞች ናቸውና አንዳንዶቹም ሌሎች እንዳለው እዚህ ላይ እንደሰማነው የተቀላቀሉ አሉ እዚህ ማህበሩን ወደው እኔም ዛሬ ተቀላቅያለሁ ማህበሩ ላይ ስለዚህ ከማህበሩ ያለፈበትን ሳይረሳ እዛ አካባቢ መምጣት ያልቻሉ ፕሮሰሳቸው ረዝሞባቸው በጣም የሚጨናነቁ ወንድሞች እህቶችን ለምን አንረዳቸውም የሚል ውስጡ ያ አይነት አጀንዳ አለበት በጣም ደስ ካለኝ ደግሞ ውስጡ ስብጥር ነው ከተለያዩ ዘሮች ከተለያየ ሃይማኖት የተለያዩ ሰዎች አንድ ላይ የሚኖሩበት ነውና በዚህ ማህበር ውስጥ ለምሳሌ በፋሲካ በረመዳንና አንደኛው ምንድነው በአዲስ አመት ሶስቱን አንደኛው የጋራ ነው አዲስ አመት ፋሲካ ክርስቲያኖች የክርስቲያኖች በዓል ነው ወይም የክርስቲያኖች ረመዳን ዒድ ነው የሙስሊሞች ደግሞ የረመዳን ዒድ ደግሞ የረመዳን ራሱ ነው ስለዚህ በእነዚህ ወቅቶች ኢትዮጵያ ላይ ጾመው መፈሰኪያ የሌላቸው ወይም ደግሞ የጾሙ ማፍጠሪያ የሌላቸው ደግሞ ሙስሊሞች እንደነዚህ አይነት ወገኖችን ለምን አንደርስላቸውም የሚልም ውስጡ አለበትና የተለያዩ ነገሮች ይሰራሉ ያንን ሁሉ መዘርዘር አልፈለግንም ነገር ግን አሁን ላይ ዛሬ በዚህ ሰዓት ላይ ወንድሞች ባለው ቁጥራቸው $5000 አዘጋጅተው ለኢትዮጵያ የህዳሴ ግድብ የተወሰነች ያህል የተወሰነ ነገር አሻራችንን መጣል እንፈልጋለን ይላሉ በነገራችን ላይ ብዙዎቻችን ቦንድ ገዝተን ሊሆን ይችላል በተለያየ አይነት መልኩም እርዳታ ሰተንም ሊሆን ይችላል ይሄው ማህበር ውስጥ ያሉት ወንድሞችም ይሄንኑ ጥያቄ ጠይቂያቸው የተወሰኑት ቦንድ ገዝተዋል ሁሉም በሚባል ደረጃ ምክንያቱም ሁላችንም ቦንድ መግዛት ላይ ምንም ችግር አልነበረብንም ግን በጣም የሚያስደስተውና ለየት የሚያደርገው ግን ይሄንን ስብስብ ይሄንን እርዳታ የሚሰጡት ከቦንድ ጋር የተያያዘ አይደለም ዶኔሽን ነው ሙሉ በሙሉ እርዳታ ነው በቃ ሙሉ በሙሉ ለግድቡ የሚውል የሆነ እርዳታ ነው በዚያ አጋጣሚ ይሄንን እርዳታ አምባሳደር ፍጹም አረጋ እዚህ የኢትዮጵያ ዴሞክራሲያዊ ሪፐብሊክ የዋናው
ሙሉ ባለስልጣን አምባሳደርን ዛሬ ጠዋት ደውዬላቸው እኛ እንደዚህ እንደምናደርግ ፕሮግራም ነግራቸው ነበር በአጋጣሚ ከአዲስ አበባ ወይም ከኢትዮጵያ በቅርቡ ስለመጡ ልናስቸግራቸው አልፈለግንም ነበር ግን ቢሆንም ገንዘቡን ለኤምባሲው ነው ምናስረክበው ስለዚህ በሰሞኑ ከአምባሳደር ጋርም ተገናኝተን ርክክቡን በመናደርግበት ወቅት የምታዩት ይሆናል ኢንሻአላሁ ተዓላ ስለዚህ በዚህ አጋጣሚ እንዲሁ እንደ ጭውት አድርጌ ማለት እነሱም እንዲነግሩኝ ማህበሩ ላይ ያለው ስብጥር ላይ ምን ችግር ገጠማቸው ለምሳሌ እኛ ለምንድነው አብረን መብላት አብረን መጠጣት አብረን ሃይማኖቱን እንዳከበረ አዚዝ ከነሱ ውስጥ አለ ስለዚህ የሆነ ፕሮግራሙ ላይ ሰላት ሲደርስበት ሊሰግድ ይችላል ማንንም ሰው እስካልነካው ድረስ ሃይማኖቱ የግሉ ነው ስለዚህ በጋራ ግን የጋራ የሆኑ ነገሮችን በዘርም በምንም ተለያይተን መስራት እንችላለን ይሄ ነው በቃ እንትናችን እኔና በላቸው ጎረቤት ነን የሱንም የኔንም መብት እስካከበርኩ ድረስ ባለፈው ጊዜ የነገርኳችሁ እህት ሁሌ ማትረሳኝ ቆሻሻ ይዤ ስወጣ ሲደፋብኝ የለቀመችልኝን ክርስቲያን እኔ እንዴት ብዬ ነው ልጠላት ምችለው እንዴት ብዬ ነው ከአይምሮዬ ውስጥ ላወጣት ምችለው ብዬ ሁሌ ምነግራችሁ ነገር አለ አስተዳደጋችንም እንደዛ ነው ጉርብትና ላይ ስለዚህ ትምርት አንፈልግም ይሄ ተፈላስፎ ዲግሪ ይያለው ብሎ ዶክተር ነኝ ምናም ብሎ አንዳንዴ በጣም ያ ነገሮችን ኮምፕሊኬትድ የሚያደርግ የሚያወሳስብብን ነገር አንፈልግም የራሳችን ህይወት ራሱ በቂ ተሞክሮ ይመስለኛል በጋራ ሆነን በሀገራችን ላይ የጋራ ነገር ለመስራት ስለዚህ ይሄ በቂና ጥሩ የሚታይ ምሳሌ ነው ብዬ ነው የማስበው ምናልባት ወንድሞቼ አንዳንድ ሚሉት ነገር ካለ በዚች እንደዚህ መናፈሻው ላይ እየተጫወትን ደስ ብሎን መጫማመር ትችላላችሁ አዚዝ ባለ ለምሳሌ በስብስብ ውስጥ ከሚያስደስቱ ነገሮች ከምታደርጓቸው አንዳንድ ነገሮች ከሚያዝናኑ ነገሮች ደስ የሚልህ ነገር ማለት ይችላል ኦኬ በእውነቱ ምንም ነገር ሰው ተሰባስቦ በሚያረግበት ጊዜ ትልቅ ለራስም ለሌላውም የሚተርፍ ነገር አለ እንደተባለው እዚህ ሀገርኛ ተሰባስበን መጀመሪያ ላይ ጓደኛ ማቾች ሆነን አብረን በወር አንድ ጊዜ እየተገናኘን ስንበላ ስንጠጣ የነበረን አላማ በሙሉ እዛ ኬንያ ላይ ያሉ ሰዎችን መርዳት ነበር ግን ህይወት ይቀየራል ህይወት ያድጋል ህይወት አገባን ወለድን የወለድናቸው ልጆች አደጉ አሁን ከማህበር አልፎ እውነቱን ለመናገር ቤተሰቦች እና አብዛኞቻችን ታንክስ ጊቪንግ ማመት ባል ሲሆን ሌላም ማመት ባሎች ሲሆኑ በእንትንም አጋጣሚ ከቤተሰቦቻችን አስቀድመን እዚህ ነው የምንገናኘውና እኛ ራሳችን ቤተሰብ ሆነናል ትልቁ ነገር ግን ከኛ አልፎ ደግሞ እኛ የወለድናቸው ልጆች ዛሬ የኛን ፍቃድ ሳይፈልጉ እነሱ ናቸው ተገናኝተው እየተጫወቱ ያሉት እና ምንድነው የኛ መገናኘት ለኛ ብቻ አይደለም የጠቀመው ወይ እንደገና ደግሞ ለተገናኘንበት አላማ ብቻ አይደለም የተጠቀመውና ጥቅም አለው ሰዎች ሲገናኙ ግን ደግሞ መሰባሰብ ደግሞ የሚፈጥረው አጋጣሚ አለ የተለያዩ ጊዜ ችግሮች ሲፈጠሩ እነኛን ችግሮች ለማውራት ሰዎች ያግንኙነት እየፈጠረላቸውን አጋጣሚ ተጠቅመው ያንን ነገር በሚችሉት መልኩ ለመፍታት ይሞክራሉ ሰው ግንኙነቱ እኛን ለዛ ነው ያደረገው አንድ ነገር መጨመር የምፈልገው አሁን እኛ እዚህ ጋር ምናወራው እዚህ ዲሲ አካባቢ የምንኖር ከኬንያ የመጣ ልጆች ነው እንጂ በየስቴቱ በየሌላ ዓለሙ ያሉ በጣም ትልልቅ ነገሮችን የሚያደርጉ የኬንያ የወጡ ልጆች አሉ እና ኢቭን በየበረሃው የቀሩ በየከተማው የቀሩ ከዛሬ 25 አመት 28 አመት 30 አመት በፊት የወጡትን ራሱ እየፈለጉ እያስፈለጉ በስማቸው አካውንት እየተከፈተ እነኛን ሰዎች በጣም ውስብስብ በሆነው የኢሚግሬሽን ፕሮሰስ ውስጥ እውነቱን ለመስናገር ኃላፊነት ወስደው በጣም ብዙ ሰዎችን ወደዚህ ወደ ተሻለው አምጥተው እኛም ባን የቀመስነውን ህይወት ደግሞ እነሱም እስቲ ይቅመሱ ብለው ደግሞ ጧት ማታ የሚሰሩ የሚደክሙ አሉ በተለያዩ ቦታ ላይ ያሉት ስንሰባሰብ አንድ አይነት አይደለም እናርጋው አሁን እኛ ይሄንን አባይ ብለን ስናወራ እዚህ አካባቢ ያለ ነው ያደረግነውና ያው
ሌሎችም ያለችንን አቅማችንን ደግሞ ስናደርግ ያው ይሄ ሁሉ ከኬንያ የመጣው ሰው ተሰብስቦ አይደለም ችግር የመጣችውና ያው መሰባሰባችን ጥሩ ነው። መሰባሰብ ጥሩ ነገር ነው። አንድ ነገር እንደገና ደግሞ ለመናገር ምንድነው በዚህ ስብስብ መሃል ያየሁት አንድ ነገር ቢኖር ምንድነው ስብስቡ ሃይማኖትን ፖለቲካንና ሌላ የዘር ምናምን ነገሮችን አናወራበትም ዲስከስም አናረግበትም ከነኚህ ነገሮች ይወጣ ነው። ሌላው ነገር ገንዘብን ብዙ አጠራቅመን ትልቅ ቦታ ወይ እንደገና በማህበር ስም እንዲደረግ ማንፈልገው እኛ የምንፈልገው መሰባሰቡን ነው። ስንሰባሰብ የሆነ ነገር አስፈላጊ በሚሆንበት ሰዓት ለዛ ነገር ሁሉ እናደርጋለን እና ከምናረጋቸው ነገሮች አንዱ እንደገና ደግሞ ያው ደግሞ ትንሿ ደግሞ ያው አባይ የራሳችን ነው። ነግተነጎዲያ ኢትዮጵያ ብንሄድና የአባይ ግድብ ካለቀ በኋላ እንጎበኛለን ብንል እዛ አባይ ግድቡ ላይ በመቆምበት ጊዜ የኔም 10 ሳንቲም ኮዚ ውስጥ ገብቷል ብሎ ማለቱ ለኔም ቢሆን ትልቅ እውነቱን ደስታ የሚሰጠኝ ነገር ነውና ይሄን በዚህ ላይ በማድረጋችን ሁላችንም ደስተኞች ነን። እስቲ እንግዲህ ሌሎቻችሁ የምትጨምሩት ነገር ካለ ያ ፍሪ ሆኖ actually እኔ እንግዲህ እኔ እንደገለጽኩት እኔ ያው ይሄን ማህበር ከተቀላቀልኩኝ አትሊስት ወደ 7-8 አመት ይሆነኛል። ዋው ያ it's been a while yeah እንዳልኩት እንግዲህ ማህበሩ በጣም ጥሩ ነው። በጣም ኢትዮጵያዊነትን የሚያሳይ ነው። አሁን ሁላችንም ብለናል። በዚህ አጋጣሚ ግን ያው ኢትዮጵያዊ ስንል ሁሉ ጊዜ ኢትዮጵያ ስትጎዳ ይቆረቆረናል። ኢትዮጵያ ጥሩ ነገር ሲፈጠርላት ደስ ይለናል። ግን እነኚህ ነገሮች ላይ እንዴት አድርገን እንሳተፋለን? በየቦታው ስንገናኝ አውርተን መተው ነው ወይንስ እንደው የሆነች ነገር ማድረግ ነው የሚለው ነገር አንዱ ትልቁ ነገር ነው እና አሁን ብዙ ጊዜ የምናሳልፍባቸው ነገሮች በተለይ በልዩነታችን ላይ በጣም አጉልተን የምናሳልፋቸው እና የምንወያያቸው ነገሮች የምናወራቸው ነገሮች አሉ። የትም የሚያደርሱ ነገሮች አይመስሉኝም። እኔ በእኔ አመለካከት አንድነታችን፣ ፍቅራችን፣ መተባበራችን ግን አትሊስት ጠብታ አለው ለእድገታችን እና ያችን ጠብታ ከፈጠርን እኛም የራሳችን ኮንትሪቢዩሽን አለ ማለት ነው። ያንን ኮንትሪቢዩሽን እንዳልነው እንግዲህ እቺን ጀምረናል። ከዚህ በፊትም ብዙ የተደረጉ ነገሮች አሉ በዚህ ማህበር ውስጥ ማለት ለኢትዮጵያም ወይም ደግሞ ኢትዮጵያውያንን በተመለከተ እና ይሄኛው እንግዲህ አንደኛው ሌላኛው ነው። እስካሁን ያሉትን አልተናገርንም ወይም ደግሞ በዚህ ቦታ ላይ ፕሮግራማችንም አይደለም ለመናገር። አክቹአሊ ይሄኛው ዋናው ነገር ሌላውን ሰው ለመቀስቀስ ነው። ሌላው ኢትዮጵያዊም እንደው እቺን የሚችላትን ነገር ያህል እንዲያደርግ መልእክት ለማስተላለፍ ነው እንጂ ነገሩ ትልቅ ነገር ሆኖ ሳይሆን እኛ ደግሞ እቺን ከጀመረን ነገ እኛ ራሳችን ሌላው አይደለም እኛም ራሳችን ነገ እንቀጥላለን። we just started that's what it is እና ሙሳድን በጣም ነው ማመሰግነው። ቴንክ ዩ እኔም አመሰግናለሁ። እንግዲህ በአብዛኛው በአጠቃላይ ብዙ ነገር ተነግሯል። አሁንም መደጋገም እንዳይሆንብን የምናደርገው ነገር አሁን ጀመር ነው እንጂ በዚሁ ይቀጥላል። ማንኛውም ነገር ሲጀምር ነው። ከዛ በኋላ በሰፊው በደንብ እየተነጋገርን መሆን ያለበትን ነገር ለሀገራችን ለኢትዮጵያ እኛው መድረስ እንዳለብን ማድረግ እንደምንችልም አንድ ነገር የሚጀምረው በትንሹ ነው እንዳልኩት። ከዚህ በኋላ እኛም ያቅማችንን አስፈላጊ በሆነው ነገር ላይ እየተባበርን ሀገራችን የምትፈልገውን ነገር የማድረግ ፕላን አለን። በብዙ ነገር ያው ፕላንም እያደረግን ያለነው ያንን እንግዲህ ወደፊት የምንገልጽ ይሆናል። እንግዲህ ያው ፈጣሪ ይርዳን። በተረፈ ሁሉም ነገር በደንብ ስለተባለ በዚሁ በቋጫው ይሻላል። አመሰግናለሁ። እሺ እኔ ያው ቅድም ብዙውን ተናግሬያለሁ። ከሁሉም ደግሞ በጣም ደስ የሚለኝ ምን መሰለ በእውነት ዛሬ እኔ አሁን አሜሪካን ሀገር ነው ያለሁት፣ ግን እዛ አካባቢ እንደተወለድኩ ነው። ከዛሬ 58 ዓመት የተወለድኩት ከግድቡ ቢያንስ 40 ኪሎ ሜትር ርቀት ላይ እና መተከል አውራጃ ውስጥ ማንድራ ወረዳ የምትባል ከተማ የተወለድኩት። ይሄ ግድብ እያንዳንዳችን አሻራ ጥለን ካልሄድን ለልጆቻችን ለልጅ ልጆቻችን ምንድን ነው የምንተው? በቅርቡ ሁላችንም ኢትዮጵያ ሄደን በሀገራችን ደረጃ ያለው የመብራት
የውሃ ችግር ሌሎችን ስንመለከት እና ከዚህ ከሰለጠነው ዓለም ሄደን እዛ በመናይበት ጊዜ ሆነት የምታየው ነገር ያሳዝናል። ያ የሚያሳዝንህን ነገር አትሊስት የኢትዮጵያ ሕዝብ ማንንም እርዳታ ሳይጠይቅ ከእያንዳንዱ ኪስ ላይ እያወጣ የወር ደመወዙን እየከፈለ እዚህ ደረጃ ላይ ከደረሰ እኛስ ምንድነው የምናደርገው? በግላችን ካደረግነው ውጪ አሁን ደግሞ በፕሮግራም የመጀመሪያው ደረጃ ሙሌት ስላስደሰተን ወደፊትም ማለቅ አለበት ብለን ስለምናምን ኢትዮጵያዊነታችንን ለመግለጽ ኦኬ በዘር በሃይማኖት በምን በመለያየት ሳይሆን እኛ ኢትዮጵያውያኖች ነን። እሺ ይህ የኢትዮጵያ ግድብ ነው። ይህ የአፍሪካ ግድብ ነው። ከዛም አልፎ ለዓለም ይሆናል። የሚሰጠውን አገልግሎት በምንመለከትበት ጊዜ ብዙ እቅዶች ያለውና ብዙ ተግዳሮቶችን የሚፈጽም ስለሆነ በእውነቱ ይሄ ግድብ አልቆ ሁላችንም የምንፈልገውን ማየት እንዲያበቃን እግዚአብሔርን ለምናለሁ። አመሰግናለሁ። በጣም የሚገርም ነገር መገናኘት እንደዚህ በተለይ ለማህበራዊ ጉዳዮቻችንን ቁም ነገራዊ የሆኑ ነገሮቻችንን በፌስቡክ ላይ መጠቀም አንዱ ቁም ነገር ሌላ ቁም ነገር እንደሚስብ ነው መማራው ሁሌ እኔ በዚህች እንኳን ባሉት አንዳንድ እንቅስቃሴዎች ላይና ይህ በዚህ በአባይ ጉዳይ ላይ መንቀሳቀሴ በጣም ብዙ ወንድሞችን አስተዋውቆኛል። ከዛ ውስጥ ደግሞ ይሄው እነ በላይንና እነ አዚዝን ወንዴንና አንተነን ሁላቸውንም አስተዋውቆኛል። ስለዚህ ይህን ማህበር ስንተዋወቅ ደግሞ አሁን ላይ አንዲት እህቴ አሁን በዚህ በላይቭ በእንትን ላይ በውስጥ መስመር መታ አንድ ፎቶ ላከችልኝ እና ይህ ፎቶ ኬንያ ሄዶ በፕሮሰስ ምክንያት የጠፋ ወንድሜ ነው እና ወደ 20 አመቱ ነው። ምንም ባስፈልግ ምን ብል ላገኘው አልቻልኩም። ፎቶ አለኝ ብላ ልካልኛለች እና ኬንያ ውስጥ ያላችሁ ከኬንያ የመጣችሁ ወንድሞች የመሳሰሉት እንድታዩት አሁን ላይ ከዚሁ ከላይቭ ፕሮግራሜ ስር ፖስት አደርገዋለሁ። ስለዚህ ይህ ነው መገናኘታችን፣ ይህ ነው ማውራታችን፣ በጋራ እንደዚህ አንዳንድ ቁም ነገር ለመስራት መነሳሳታችን አንዱ ጥሩ ነገር ሌላ ጥሩ ነገር እየወለደ ብዙ ነገር መስራት እንችላለን። ይሄ ጅማሬ ነው እንግዲህ በሰፈር በማህበር በሃይማኖታዊ መጸለያ ቦታዎች መስጂድ ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣ የኮሚዩኒቲ ሴንተሮች ሊሆን ይችላል፣ ሌሎችም በተለያዩ ማህበራት ስም የተደራጀን የተሰባሰብን በቁብ ስም በድር ስም የተሰባሰብን ሰዎች ለምን ለምሳሌ ለቁብ የተሰባሰብን ሰዎች ከዛ ከቁባችን ውስጥ ሁሉም ከሚጥለው የሆነች አንዳንድ ጭማሪ ወይ አንዱን እጣ ለአባይ ግድብ ለምን አንጥልም? ለምሳሌ ማለት ነው። ይሄ እንደ አንድ ምሳሌ ነው። ስለዚህ ሁላችንም በዚህ ጉዳይ ላይ ቢያንስ ማለት ነው በአንዱ ጉዳይ ላይ ሁላችንም ተረባርበን አንድ ነገር ልንሰራ ይገባል እላለሁኝ። በተረፈ አስተያየቶቻችሁ ሐሳቦቻችሁ ሁሉ ደርሰውናል። በዚህ አጋጣሚ ወንድሞቼን እዚህ ድረስ መተው ይህንን ፕሮግራም አብረን እንድንሰራ ስለሆነና እዚህ ድረስ መተው ደግሞ ለኢትዮጵያ ያላቸውን ፍቅር ለመግለጽ ለኢትዮጵያ ያላቸውን እንደዚሁ ድጋፍ ለመግለጽ በድጋፍ በአፍ ብቻ ድጋፍ በወሬ ብቻ ሳይሆን በኪስም በተግባርም እነሆ መተው አጠገቤ $5000 እንሰጣለን ብለውኛል። ስለዚህ እንዳልኳችሁ ሌላው ተጨማሪው ርክክቡ የሚፈጸመውና ገንዘቡን የምንሰጠው ለኤምባሲው ይሆናል። ምክንያቱም የኢትዮጵያ ኤምባሲ የራሱ የሆነ የአባይ ግድብ የእርዳታ መቀበያ ፕሮግራሞች አሉት። ማለት የባንክ ሂሳብም አለው። እንደገና በቀጥታ እዛው ድረስ ማለት ኤምባሲው ድረስም ሄደን መረካከብ እንችላለን። ስለዚህ ይሄንን ደግሞ ለአምባሳደሩ ዛሬ አሳውቂያቸዋለሁና በጣም ደስተኛ ናቸው። ብዙ ወንድሞች እህቶች በአሁኑ ሰዓት በኤምባሲው ሂሳብ ውስጥ እያስገቡ ነው ያሉት። ሁላችንም እንግዲህ ባለን አቅም ይሄንን ካምፔን ይሄንን ፕሮግራም እንቀላቀል፣ እንርዳ፣ አንድ ቁም ነገር እንስራ እና ፌስቡኮቻችንን ለአንዳንድ ቁም ነገሮች እናውላቸው የሚል ነው። የ2013 ወይም የ2013 የአዲስ ዓመት እንኳን አደረሳችሁ በዚህ አጋጣሚ ሁላችሁ። ስለዚህ ለዛ 2013 የፌስቡክ ሂደታችን የፌስቡክ ፕሮግራሞቻችንን
በእንደዚህ አይነት የማህበራት ፕሮግራሞች መሙላት እንችላለን ማለት ነው ስለዚህ በሚቀጥለው አሜሪካ አካባቢ ያላችሁ ወንድሞች እህቶች ለምሳሌ አሌክሳንድሪያ አካባቢ ያለን ወይም ደግሞ ፎልስ ቸርች ምናምን በሚባል በሰፈር አካባቢ ራሱ የምናገኛቸውን ሰዎች አደራጅተን በማህበር ሆነን እንደዚህ አይነት የእርዳታ ስራን ማጠናከር እንችላለን እንግዲህ ይሄን ይመስላል የምትጨምሩት ነገር ከሌለ እኔ አንድ መጨመር የምፈልገው ነገር ቢኖር ምንድነው ያው እናንተን ለማመስገን እውነቱን ለመናገር ገንዘብ መስጠት ያንድ ጊዜ ነገር ነው ገንዘብ መስጠት ቀላል ነገር ነው ትልቁ ነገር ግን ያንን ስራ እንዲሰራ ያንን ነገር ወደፊት እንዲሄድ ጧትና ለሊትና ለቀን እየለፋችሁ ያላችሁትን ሰዎች መርዳትና መደጎም በዚህ አጋጣሚ እንደገና ደግሞ አስፈላጊ ነው የሚል ነውና የገንዘቡ መጠን አይደለም ሌላውም ሰው ማሰብ ያለበት ያንን አባይን ለመስራት ብዙ ነገር የሚያደርጉ ሰዎች አሉ ክፍያ ተከፍሏቸው አይደለም ምን ብለው አይደለም ከሀገር ፍቅር ነው ሰዎች ጊዜያቸውን ከቤተሰቦቻቸው ከሌላ ነገር ላይ ወስደው ትልቅ አስተዋጽኦ ያደረጉ እኛ ደግሞ በመንሰባሰብበት ጊዜ እንዳለው ብዙ መሆን የለበትም 10 ብርም ሊሆን ይችላል 20 ብርም ሊሆን ይችላል አንድ ላይ ከተዋጣና ከተሰባሰበ አንድ ቀዳዳ መድፈኑ አይቀርምና እኔም ለሌላው የኢትዮጵያዊ ወገን የማስተላልፈው ነገር ቢኖር ምንድነው ያቅማችንን እናድርግ ግድቡ የኔ ነው የሚለውን ብቻ በፌስቡክ ላይ ለጥፎ ስም ላይ ማድረግ ብቻም አይደለም ከዛም አልፎ እንደገና ግድቡ የኔ መሆኑን እንደገና ለማሳየትም በግልም ያደረጋችሁ ሰዎች አላችሁ ደግሞ በግሩፕ ደግሞ ተሰባስባችሁ ብታደርጉ መልካም ነገር ነው ማለት እኔ ለማስተላለፍ ነው ኦኬ እንግዲህ በጣም ነው ማመሰግነው እዚህ ድረስ ወንድሞች የኬንያ በሚል ተነስቶ ግን ሌሎችም ተቀላቅለዋልና እኔም የመቀላቀል መብት ተሰጥቶኛል አይደል ስለዚህ እኔ ምገባለሁ ከዛሬ በኋላ የነሱ ማህበር አባል ሆኛለሁ ከዛ ግን ያው ዝም ብሎ መቀላቀል የለም የሆነ በፕሮግራሙ ላይ ቼክ ይዛችኋል ኦ በቃ አሁን መረካከም እንችላለን ባለ ቼኩን ቢያንስ ጽፈ ነው በኤምባሲ ስም ጽፋችሁት እዚህ ጋር ይሄ በጣም አሪፍ ነው እጅ በእጅ ፍቅር እንዲደረጅ ብለዋል ቼካቸውን አዘጋጅተዋል ለኢትዮጵያ ኤምባሲ ነው ቢጻፈው ቼኩ ከዛ ዛሬ እኔ ጋር እዚሁ ተረካክበን ከዛ በኋላ አብረን ደግሞ ሄደን ኤምባሲ የምናስረክብ ይሆናል $5000 ኦልሞስት ወደ 200 የኢትዮጵያ 200,000 በአዲሱ ብር አላቀም ምን ያህል ዶላር እንደሆነ በድሮ ብር እንደዛ አካባቢ ነው እንግዲህ ይሄ በጣም በትንሽ በተወሰኑ ወንድሞችና እህቶች የተዋጣ ብር ነው ዶላር ነው ግን እንቀጥላለን ብለዋል ከማህበሩ ውስጥ ምናልባት ከራሳቸው ማህበር እርግጠኛ ነኝ ያልከፈሉ ካሉ ወይም ደግሞ ያልተሳተፈ ካለ ይቀናል ስለዚህ እዛ ውስጥ ደግሞ ይገባል ብዬ አስባለሁ እንደገና ደግሞ አዳዲስ ማህበር በዚህ በተለይ በኬንያ በኩል አልፋችሁ መታችሁ ከነሱ ወንድሞች ጋር ጆይን ብታደርጉ በጣም ጥሩ ይመስለኛል ልክ ነኝ እናስፋው ማህበራችን አሁን አባል ሆነናል መልካም ነገር እስከሆነ ድረስ መስፋት ነው ያለበት ይሄው አለ በጣም ቴንክ ዩ አለባቸው አስረክቧል በላቸው አስረክቧል $5000 ተረካክበናል ቴንክ ዩ በጣም እና በኢትዮጵያ ኤምባሲ ስም $5000 ከወንድሞች በዚህ መልኩ ደርሶናል ከኬንያ የመጡ ወንድሞች የተሰባሰቡ በጣም ነው ምናመሰግነው ይሄ እንግዲህ መጀመሪያችን ነው ሌሎች ፕሮግራሞች እንሰራለን ብያስባለሁ እዚህ ድረስ መታችሁ ጊዜያችሁን ስለሰጣችሁ ለብራችሁንም ከሁሉም በላይ ለምትሰራው ስራ የኢትዮጵያ ህዝብ ያያል በጣም ሰው ያያል በጣም ነው እኛ ምናመሰግነው ምናደንቅህ እናከብራለን እናመሰግናለን በጣም ቴንክ ዩ እስከዛው እንግዲህ እናንተም ወንድሞች እስካሁን አብራችሁ ስለቆያችሁ ያመሰገንኳችሁ ወደ ኖርማሉ ፕሮግራማችንና በትላንትና ሁለት የጀመርነው የግብጾች አካሄድ የፖለቲካውን አካሄድ ለምን አናምነው በሚል ርዕስ የጀመርኩትንና በዛ ላይ እንደ ማስረጃ ከፓርላማው የወጣው በድብቅ የተቀረጸው የሆነ የቪዲዮ ትርጉም በኋላ ላይ ይቀጥላል ይሄ ማለት
በዚህ አይነቱ ጉዳይ ላይ የመሳተፍ ፍላጎታችንን የበለጠ እንትን ይለዋል ማለት ነው ስለዚህ ሰዎች በተቃራኒው እኛን ለመበታተን እኛን እዛ ቦታ ላይ እርዳታውን እንዳንሰራ ምን ያህል ስራ እንደሚሰሩ በጣም ያያየን ነው ስለዚህ ያንን ግን የተቃረነ ያንን በተቃራኒ የሆነ ደግሞ ፖዚቲቭ የሆነ የእርዳታ ስራዎችን በጋራ ሆነን ዘር ሃይማኖት ፖለቲካ ምናምን ልዩነቶች ሳያጥሩን በጋራ ሆነን መስራት እንደምንችል ያስመሰከረ ነው ከልብ እናመሰግናለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ እናንተም ያአላህ ሰላም እዝነቱና በረከቱ ለሁላችሁ እናመሰግናለን ቴንክ ዩ በጣም እናመሰግናለን